እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ከዚህ ዕለት በሰላም አደረሳችሁ። እሺ፣ መምህራችን ሰፊ ትምህርት አስተምረውናል። በሚገባን የሚገባ አድርገው ነው ያስተማሩን። የሰማነውን በልቦናችን ያሳድርልን፣ እሳቸውንም ቃለ ሕይወት ያሰማልን። ውጭ ያላችሁ ምናልባት መግባት ብትችሉ ጥሩ ነው ወደ ውስጥ። በጣም ደስ ይላል እንደዚህ በአንድ ላይ ቁጭ ብሎ የእግዚአብሔርን ቃል መስማት፣ የደከሙበትን በረከት ማግኘት ትልቅ በረከት ነውና እግዚአብሔር ይህንን ቀን ይህንን ሰዓት ይህንን ጊዜ ባርኮ ቀድሶ ስለሰጠን አምላካችን ስሙ ለዘላለም የተመሰገነ ይሁን። አባ እንዳሉት መቼ ስንት ዓመት ሆነው ከተጀመረ ይሄ ቤተክርስቲያኑ? 8 ዓመት። በጣም በቅርብ ጊዜ ነው የጨረሳችሁት። 8 ዓመት ቀላል ነው። ያውም በዚህ አስቸጋሪ ጊዜ ሁሉ ውድ በሆነበት ጊዜ ውጣ ውረዱ በበዛበት እና በዚህ ጊዜ ጦርነቱንም ሁሉንም ችላችሁ ታግሳችሁ የጊዜው ውሽንፍሩ ሳያበራግጋችሁ ሁላችሁም ጠንክራችሁ አሁን መጋቤ ምስጢር የሚሉኝ የትም አንዳንዶቹ ወደ ሌላ ቦታ ሄደው ድጋፍ ጠይቀው ከሌላ ድጋፍ ጉልበት፣ ገንዘብ ተቀብለው ይሰራሉ። እናንተ ግን በራሳቸው ጉልበት፣ በራሳቸው ገንዘብ፣ በራሳቸው ጊዜ ነውና በእውነት ምስጋና ይገባቸዋል ነው የሚባለው የሚሉን። እግዚአብሔር ይባርካችሁ። እንደዚህ አይነት በረከት የለም በእውነቱ እንደዚህ አይነት በረከት የለም። የራሱን የእግዚአብሔር ገንዘብ ነው የኔ ገንዘብ የእግዚአብሔር ገንዘብ ነው ብሎ በገንዘቡ እግዚአብሔር የሚገባውን ማዋል ቤተክርስቲያኑን መስራት ይሄ ትልቅ በረከት ነውና እግዚአብሔር በረከቱን ያብዛላችሁ፣ በቸርነቱ ይጠብቃችሁ። እንግዲህ አብዛኛው ወጣታ ያለው ሽማግሌዎችንማ ያለው ደስ ይላል። እንደዚህ ያለችውን ቤተክርስቲያን የነገ ተተኪዎችን ልጆች ማፍራት እንዲቻል መምህር አለ አይደል? እዚህ የቅዳሴ መምህር የቅዳሴ መምህር አለ። ደግሞ የወንጌል መምህር ደግሞ መኖር አለበት። የወንጌል መምህር ሁላችንም ስራችን ኃላፊነታችን አውቀን ተረድተን ተገንዝበን መስራት እንድንችል በእውነተኛው መንገድ በልማድ ሳይሆን በእውነተኛው መንገድ መሄድ እንድንችል የወንጌል ሰባኪ የእግዚአብሔርን ቃል የሚነግሩን መምህራን ያስፈልጋሉና እሱንም እንድታስቡበት ነገም እናገረዋለሁ ይህንን እና ስለዚህ ሌላው ግን እነዚህን የመሰሉ ዲያቆናት አገልጋዮች እዚህ ማግኘት በጣም ቀላል ነገር አይደለምና ትልቅ ነገር ነው። መምህራኑንም እግዚአብሔር በእድሜ በጸጋ ይጠብቃችሁ፣ እግዚአብሔር ብርታቱን ይስጣችሁ። ይሄ የነገ ልጆችን መውለድ ነው። ወላጆቻችን በስጋና በደም ይወልዱናል። መምህራኑ ደግሞ በመንፈስ ከእግዚአብሔር ጋር ሊያገናኙን ይወልዱናል እና ስለዚህ መምህራኑ ወላጆች ናቸው። እነሱም እንዳይቸገሩ ልጆቻቸው እንዳይቸገሩ ቤተክርስቲያን ልትረዳቸው አይዟችሁ ልትላቸው ይገባልና እናንተ ስለረዳችኋቸው ነው እዚህ ቁጭ ያሉት። ሐሳባቸውን ስለተገነዘባችሁላቸው ልጆቻችንን አስተምረው ካህን ያደርጉልናል፣ ዲያቆናት ያደርጉልናል፣ መምህራን ያደርጉልናል ብላችሁ በእሳቸው ልክ አዘጋጅተው አስተምረው አድርሰው እንዲሰጧችሁ ስለሆነ መምህራኑን የቀጠራችሁ እግዚአብሔር ባርካችሁ። አሁን የሚቀረውን ደግሞ እግዚአብሔር ያስተካክል። አሁን እንግዲህ ቅድም አባ ብለውናል። ይህንን የመሰለ ቤት ተሰርቷል። ይህንን የመሰለ መቅደስ እግዚአብሔር የሚከብርበት ቦታ ተሰርቷል፣ ተጠናቋል። ዛሬ ተባርኮ እመቤታችን ወደ መንበሯ ገብታለች። ነገ ደግሞ ቅዳሴ ቤቱ በቅዳሴ በእልልታ በመዝሙር እንደዚያ ይከበራል። ይህንን የመሰለ ቤተክርስቲያን ስናከብር ስንሰራ ቅድም በተባለው ልክ
ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ቅድም ሰምታችሁት ይሆን ሲነበብ ጌታ ምን አለ መሰላችሁ? ጥያቄ ተጠይቀው ሰዎቹ የደቀ መዛሙርቱ የሱ ተከታዮች የሱ አገልጋዮች የሱ ተከታዮች ሰማችኋል አይደል? የሱ ተከታዮች ጥያቄ ተጠየቁ። ሰዎች የሰውን ልጅ ማን ይሉታል አለ ጌታ። እሱን ነው ራሱ እና እሱን በሩቅ ሰው አስመስሎ ሰዎች የሰውን ልጅ እኔን ማለቱ ነው ማን ይሉታል ብሎ ሲጠይቅ አንዳንዶቹ ዮሐንስ መጥምቅ ነው ይሉሃል፣ አንዳንዶቹ ኤርምያስ ነው ይሉሃል፣ አንዳንዶቹ ሙሴ ነው ይሉሃል፣ ያም ካልሆነ ከቀደሙት አባቶች ከቀደሙት ነቢያት አንዱ ነው ይሉሃል። ማን ነው ይህንን ጥያቄ የጠየቀው? መድኃኒዓለም። እሺ ኢየሱስ ክርስቶስ ይህንን ጥያቄ ጠየቀ። መድኃኒዓለም ኢየሱስ ክርስቶስ ይህንን ጥያቄ ጠየቀ። ተማሪዎቹ ደግሞ ይህንን መለሱ። ማን ይሉሃል አለ? መጥምቁ ዮሐንስ፣ ኤርምያስ፣ ሙሴ፣ ያም ካልሆነ ደግሞ ከቀደሙት ነቢያት አንዱ ነው። ሌሎቹን ጨረሰ። ሌሎች ሰዎች የሚሉት እንደዚህ ነው። ሌሎቹ ሰዎች የሚሉት እንደዚህ ነው እና ስለዚህ እናንተስ ማን ትሉኛላችሁ አለ። እነሱ ደግሞ አንደኛው ብድግ አለና ቶሎ ብሎ አንተማ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለ። በዚህም ጊዜ ጌታ ደግሞ አንተ ብፁዕ ነህ፣ ይህንን የተናገርከው መምህር አስተምሮህ አይደለም፣ የሰማዩ አባቴ ገልጾልሃል እንጂ ከሰው የተማርከው ቃል አይደለም ይሄና ስለዚህ አንተ ብፁዕ ነህ። አለት ትባላለህ። በዚህች አለት ላይ ቤተ ክርስቲያኔን እሰራታለሁ። የሲኦል ደጆች፣ የሲኦል ልጆች፣ የሲኦል አርበኞች አይበረታቱባትም፣ ይነሱባታል፣ ይዋጓታል፣ አያቸንፏትም የሚል ቃል ቅድም ሲነበብ ሰምተናል። እና ስለዚህ ቤተ ክርስቲያኔን ነው ያለ። አሁን ይህንን ህንፃውን እኛ ነን የሰራነው። በየትኛው አለት ላይ ነው? በየትኛው አለት ላይ ነው ቤተ ክርስቲያኔን እሰራለሁ ያለው ብንል የእግዚአብሔር ልጅ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ወልድ ዋህድ አንድያ የእግዚአብሔር ልጅ በሚለው ይሄ ቃል አምላክነቱን ፍጹም አምላክነቱን ፍጹም ሰውነቱን ፍጹም መድኃኒትነቱን የሚያመለክት ቃል ነው እና ክርስቲያኖች ሁሉ ከዚያን ጊዜ ጀምሮ ክርስቶስ የእግዚአብሔር ልጅ የማርያም ልጅ ብለው አምነው በዚህ ቃል ለዘላለም ጸንተው እንዲኖሩ በዚህ ላይ ቤተ ክርስቲያኔን እሰራለሁ እና ከዚህ የወጡ ከመንጋው ይወጣሉ፣ ከበረቱ ይወጣሉ፣ ከሱ ልጅነት ይወጣሉ። በዚህ ግን ለዘላለሙ ጸንተው የሚኖሩ የእግዚአብሔር ቤተ መቅደሶቹ ነው ይኖራሉ። እንደምታውቁት ሁላችን እንግዲህ ይህንን በገንዘብ በጉልበት በጊዜ በብዙ ሁኔታ አስተዋጽኦ አድርገን ሰርተነዋል። ይሄ የኛ ስራ ነው። የእሱ ስራ ደግሞ በዚህ እኛ በሰራ ነው እኛ ባነጽ ነው መቅደስ እንድንገናኝ እሱ በረድኤት ይቀርባል ይመጣል። ደግሞ በአካል ስጋውንና ደሙን እናገኛለን። ስጋውና ደሙ የእሱ አካሉ ነው። ስጋዬ ነው ደሜ ነው፣ ስጋዬን ብሉ ደሜን ጠጡ ለዘላለም ሕያው ሆናችሁ ኑሩ ነው የተባለው እና ስለዚህ ክርስቲያኖች እውነተኛ ክርስቲያኖች የሚባሉት እነዚህ ናቸው። ቤተ መቅደሱን ሰርተው በቤተ መቅደሱ ደግሞ የሚገባውን ነገር የሚፈጽሙ ቃሉን የሚሰሙ። አሁን የምንሰማው ቃል ራሱ የእግዚአብሔር ቃል ስለሆነ የነፍሳችን ምግብ ነው። ለነፍሳችን ምግቧ ነው፣ መጽናኛዋ ነው። ሳናውቅ በስህተት እያወቅን በድፍረት የሰራነውን ሁሉ የሚያስወግድልን ይህንን እንድናይ የሚያደርገን ከዚያ ከስህተት መንገድ ተመልሰን እግዚአብሔር በሚወደው መንገድ እንድንሄድ እግዚአብሔር የሚወደውን ስራ እንድንሰራ
እግዚአብሔር በሚወደው ቦታ ጸንተን ቆመን እንድንገኝ ቃሉ ብርሃናችን ነው። ቃሉ የነፍሳችን ምግብ ነው። ይህንን ቃል ሰምተን ደግሞ ወደ ስጋውና ወደ ደሙ የምንቀርብበት ለንስሐ የምንዘጋጅበት ስለሆነ የታላቅ ቤተ መቅደስ የተሰራው ዓላማው ለዚህ ነው እና በሰፊው ነገ እንነጋገራለን፣ እንማማራለን። ምናልባት አብዛኞቻችሁ ነገ ስራ ላይ ስለምትሆኑ ነው አሁን ሰፋ ያለ ጊዜ ወስደን የምንነጋገረው። ነገ ስራ ላይ ናችሁ፣ መስተንግዶ ላይ ናችሁ። ብዙዎቻችሁን ስለማናገኛችሁ ስለማይሰማችሁ፣ አሁን ግን ባጭሩ የቤተ ክርስቲያኒቱ ዓላማ ይህ ነው። ቤተ ክርስቲያን ሁለት ትርጉም ነው ያላት። አንደኛው ይሄ ህንጻው፣ ሁለተኛው ደግሞ እኛ ነን። እናንተ የእግዚአብሔር ቤተ መቅደስ አይደላችሁምን ይላል ሐዋርያው ቅዱስ ጳውሎስ። እናንተ በደሙ የተገዛችሁ የክርስቶስ ቤተ መቅደስ ናችሁ። በነፃ የተገኘን አይደለም። ክርስቶስ በመስቀል ላይ ውሎ ደሙን አፍሶ ጠላታችን ዲያብሎስን ድል አድርጎ የራሱ ገንዘብ ያደረገን የእግዚአብሔር ልጆች ነን። ስለዚህ የእግዚአብሔር ልጆችና የሰይጣን ልጆች የተለዩ ናቸው ይላል መጽሐፉ። የእግዚአብሔር ልጆች እግዚአብሔር የሚወደውን ሁሉ የሚሰሩ፣ እግዚአብሔር የሚወደውን ነገር የሚያደርጉ፣ እግዚአብሔር በሚወደው መንገድ የሚጓዙ፣ ጽድቅን የሚያደርጉ፣ እርስ በርሳቸው የሚዋደዱ፣ እርስ በርሳቸው የሚደጋገፉ፣ እነዚህ የማን ልጆች ናቸው? የማን ልጆች ናቸው? ኧረ ንገሩኝ እንጂ ድምጻችሁን ከፍ አድርጋችሁ እንዴ! የእግዚአብሔር ልጆች ናቸው። እርስ በርሳቸው የሚደጋገፉ፣ እርስ በርሳቸው የሚረዳዱ፣ እገሌ ዛሬ የት ሂዷል፣ እግዚአብሔር ወንድሜ ምን አግኝቶታል ብሎ ወንድሙን የሚጠይቅ፣ ከወንድሙ ጎን የሚቆም፣ ይሄ የእግዚአብሔር ልጅ ነው። ደግሞ የሰይጣን ልጆች ይላል። የሰይጣን ልጆች ደግሞ ኑ ዛሬ ነገሌን እናጥምዳቸው፣ ገንዘባቸውን እንቀማ፣ ኑ ከኛ ጋራ መረብ እንጣል፣ ሰዎችን እናጥምድ፣ እንያዛቸው፣ እንግደላቸው፣ ገንዘባቸውን እኛ ጎተራችንን እንሙላ ይላሉ። አትከተሏቸው፣ እነዚያ የሰይጣን ልጆች ናቸው ይላል መጽሐፉ። እና ስለዚህ እናንተ ይህንን ታላቅ ቤተ መቅደስ የሰራችሁ የታላቁ ንጉሥ የእግዚአብሔር ልጆች ናችሁና ከአሁን በኋላ ቅድም ባልኩት መሰረት ወረዳው ቤተ ክህነቱ ጋር በመነጋገር ከኛም ጋር እንደዚሁ በመወያየት ሰባኪ ወንጌል እውነተኛውን መንገድ የሚያስተምሩ እስካሁን ድረስ የቆያችሁት የቆየነው ሁላችንም አባቶቻችን ባስቀመጡልን መንገድ ነው። ያው ሞተናል። እነሱ ካስቀመጡልን አባቶቻችን ያስቀመጡልን ወርሃ በዓላት ሲሆኑ ቤተ መቅደስ መጥተው አስቀድሰው ጸልየው የሚሄዱ፣ ስጋውን ደሙን ተቀብለው የሚሄዱ፣ ሰንበት ደግሞ ሰንበተ ክርስቲያን ደግሞ የእግዚአብሔር ቀን ናትና በዚያች ቀን ማንም እንደውም በዚህ በታምሩ ሰምታችኋል፣ ከቤቱ የዋለ ተብሎ እንደ ውግዘት ሁሉ የተጫነበት የተጨመረበት ነው። ሰው ከቤቱ በእግዚአብሔር ቀን እግዚአብሔር ወንጌሉ በሚነገርበት ስጋውና ደግሞ በሚፈተትበት ክርስቲያኖቹ በአንድ ላይ በሚገናኙበት ከክርስቲያኖቹ ተለይቶ ሌላ ስራ ሲሰራ መዋል ጥሩ ስላልሆነ በሰንበተ ክርስቲያን መጥቶ ታምሯን ያልሰማ ነው አይደል የሚባለው? ታምሯን ያልሰማ ስጋውን ደሙን ያልተቀበለ አባ ገሌ የሚባሉ ጳጳሳት አውግዘዋልና እኛም አውግዘናል እያሉ እሑድ እዚህ ይነበባል። ሰምታችኋል? ይነበባል። አዎ። እና እንዳንቀር ነው ውግዘቱ፣ እንዳንቀር ችላ ብለን የእግዚአብሔርን ስራ የእግዚአብሔርን ነገር ሳንሰማ እንዳንውል፣ እርስ በርሳችን ደግሞ ሳንገናኝ እንዳን። ትልቅ ነገር እኮ ነው መገናኘት፣ አይደለም እንዴ? መገናኘት ጥሩ አይደለም? አሁን ስትገናኙ ደስ አላላችሁ? እንደዚህ እኮ ስብስብ አድርጎ የሚይዘን ሌላ እኮ ጉዳይ አናገኝም። ብዙ ጊዜ ሌላ ጉዳይ የለም። ምናልባት ሰርጉም ሲሆን ሰርጉም ሌላውም ድግስ ሲሆን ያው ጫጫታ ነው። ይሄኛው ግን ረጋ ብለን እግዚአብሔር ምን አለን፣ እግዚአብሔር ምን አስተማረን፣ እግዚአብሔር ምንድነው ያቆየልን? እንደኛ ያለ እኮ የተከበረ ፍጥረት የለም። ክርስቲያኖች እግዚአብሔርን ለመስማት ጊዜ ሰጥተው ቀን ወስነው
በዚያ ቀን በአንድ ላይ ተገናኝተው ልቡናቸውን እርፍ አድርገው ከእግዚአብሔር ጋር እግዚአብሔር የሚላቸውን ሰምተው ልባቸውን አሳርፈው ከሐዘናቸው ተጽናንተው እንባቸውን አብሰው የሚመለሱበት ዕለት ነው እና ስለዚህ ያንን ሁሉ አባቶቻችን ቤተክርስቲያን አባቶች በመጽሐፋቸው ጽፈው አስቀምጠው ሁልጊዜ ሲነበብ እንዲኖር ሰው እንዳይረሳው እንዳይዘነጋው ተገናኝቶ እግዚአብሔርን እንዲያመሰግን አድርገው ስለሰሩልን የአባቶቻችን ሥርዓት አጥብቀን ጠብቀን ለልጆቻችን ማስተላለፍ አለብን እስከ ዕለተ ምጽአት ድረስ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ብሏል ጌታ። ስለዚህ ቤተክርስቲያኑ እስከ ዓለም ፍጻሜ ድረስ ትግሉ እየታገላት ዓለሙ እየታገላት ሰይጣን እየታገላት ዲያብሎስ እየታገላት ብዙዎቻችሁ ተሰማላችሁ በአንዳንድ ቦታ ቤተክርስቲያኒቱንና ምዕመናኑን እያቃጠለ ሰይጣን ያደረባቸው ሰይጣን በአካል ተገልጾ አይደለም ግን የሰይጣን መሳሪያ የሆኑ የሰይጣን አገልጋዮች የሆኑ ቤተክርስቲያንን የሚያቃጥሉ አሉ። ያንን ነው አይችሏትም። ዛሬ ቢያቃጥሏት ነገ ደግሞ የተረፉት መልሰው ይሰሯታል ቤተክርስቲያን። እነዚያ ደግሞ የሞቱት በሰማዕትነት ከነቅዱስ ጊዮርጊስ ጋር ከነቅዱስ ቂርቆስ ጋር ከሌሎችም ቅዱሳን ሰማዕታት ጋር ይቆጠራሉ። በሰማዕትነት ያረፉ በክርስቶስ ስም በክርስትናቸው ጸንተው ያረፉትን እግዚአብሔር እነሱን በክብር ይቀበላቸዋል። የተረፉት ምዕመናን ደግሞ እነዚያን እያዘከሩ እነዚያን እያሰቡ እነዚያን በእነዚያ ደም እነሱ እየተጽናኑ አምላካችን እያመሰገኑ በስሜ ብዙ መከራ ትቀበላላችሁ፣ በዓለም ሳላችሁ ብዙ መከራ አለባችሁ፣ እኔ ድል አድርጌዋለሁና እናንተም አይዟችሁ በርቱ ብሎ ቃል የገባልን አምላክ አለ። ብንሞት በሕይወትም ብንኖር የእሱ ነን። በሕይወት ብንኖርም በዚህ ዓለም እያገለገልን እንድንኖር ነው። ስንሞት ደግሞ ከእሱ ጋርና ከቅዱሳኑ ጋር እንድንኖር ነው የእሱ ፈቃዱ። ስለዚህ እምነታችን አጽንተን እንድንጠብቅ ያስፈልጋል። ለንስሐ መዘጋጀት ያስፈልጋል። ሥጋውን ደሙን መቀበል ያስፈልጋል። ስለዚህ ይህንን እግዚአብሔር አምላካችን እንድናደርግ ፈቃዱ ይሆንልን። የሰማነውን በልቡናችን ያሳድርልን። ቸሩ አምላካችን ይህንን ቦታ የበረከት ቦታ ያድርግልን። መምህራን የሚወጡበት ቀሳውስት የሚወጡበት ዲያቆናት የሚወጡበት ጳጳሳት የሚወጡበት ቦታ ያደርገዋል። መምህራን ካሉ ይሆናልና ያድርግልን። መምህራኑንም ያበርታልን። አምላካችን እግዚአብሔር የሰማነውን በልቡናችን ያሳድርልን። ሁላችንም ለጸሎት እንነሳ። አምላካችን ሆይ ቦታውን ባርክልን። በዚህ ቦታ በጉልበታቸው በገንዘባቸው በጊዜያቸው ያገለገሉህን ልጆችህን ሁሉ በቸርነት ባርካቸው። የእነሱንም ቤታቸውን በበረከት ሙላላቸው። ልጆቻቸውን ከክፉ ነገር ጠብቅልን። አምላካችን ትልልቆቹን በሚወጡበት በሚገቡበት ሁሉ ያንተ ቸርነት ያንተ ጥበቃ እንዳይለይብን ሕፃናቱን በጥበብ በቁም ነገር እንድታሳድግልን አባታችን ሆይ ያለምናለን። አባታችን ሆይ በሰማያት የምትኖር